እንደምን ሰነበታችሁ። አንድ እናት ነበረች፣ ስለት የተሳለች። የዛሬ ዓመት ብላ ልጅ ከወለድኩ እንደው ነጭ ጋቢ በፍታ አለብስሃለሁኝ ብላ የተማጸነች። ያቺ ሴት በትዳር ዓለም ቆይታ እሷ በጠበቀችው ጊዜና ሰዓት ልጅ መውለድ አልቻለችም። ጸሎት አረገች፣ ተማጸነች። እግዚአብሔር ደግሞ እንደሚታወቀው ልመናችንን የሚሰማበት የሚፈጽምበት ጊዜው አለና ዝም ያላት መሰላ። ከእምነቷ ማነስ እንደ ብዙዎቻችን ደከም ማለችና እግዚአብሔር የተዋት መሰላት። እግዚአብሔር የማይሰማት መሰላት። ነገሩ ጥንት ጊዜ ነው። እንደ ዛሬው ፈጣን ምርመራ ላቦራቶሪ ሄዶ ጸንሻለሁ አልጸነስኩም የሚባልበት ጊዜ አልነበረም። ጠበቀች። አይ አሁንስ እግዚአብሔር ቆይቷል አለች። የእግዚአብሔርን አሰራር አላወቀችም ነበረ። እግዚአብሔር ስራውን ጀምሯል፣ እሷ ግን ልታውቅ አልቻለችም። በውስጧ እግዚአብሔር ጽንስ እንዳኖረ ሳትረዳ አንድ ስህተት ሰራች። እግዚአብሔርን ተወችና ወደ ሰይጣን ሄደች። ሰይጣን ሆይ የዛሬ ዓመት ልጅ ከሰጠኸኝ ነጭ በፍታ ጋቢ አለብስሃለሁ ብላ ተማጸነች። ለሰይጣን ጋቢ ልታለብስ፣ ሰይጣን ደግሞ ልጅ ሊሰጣት ተሳለች ማለት ነው። ጠበቀች፣ ስለቷን ተስላ ጊዜው ደረሰ። ሆዷ እየገፋ መጣ። በቃ ለሷ ሰይጣን ልጅ ሰጣት። ግን እግዚአብሔር ስራውን ሰርቶ ነበረ። ይህ ሁሉም የሆነው ለዓላማ ነበረ። እነሆ ለሰይጣን ተስላለች። በእሷ ቤት ሆዷ እየገፋ መጣ። ጊዜ 1 2 3 4 5 አለና 9 ወር ደረሰ። ወንድ ልጅ ወለደች። በሰላም ተገላግላ የአራስነቷን ጊዜ ጨረሰች። ትዝ አላት። ምን የሰለቷ ነገር ጭንቅ አላት፣ ጥብብ አላት። ሰይጣንን ልታገኘው ነው። ጋቢውን አሰርታ መጣች። ጥሩ በፍታ ጋቢ፣ የሚያምር ፍትፍት የመሰለ ነው የሚባለው፣ እንደዛ አይነት ነገር ያዘችና ሰይጣንን ፍለጋ ወጣች። የት ታገኘው? ብትባዘን የቀን መንገድ ሄደች፣ የለም። በሳምንትም ፈለገችው፣ የለም። ከየት ታገኘው? እነሆ ስለት የበላች እንደሆነ ልጇ ሊወሰድ እንደሆነ አምናለች። በውስጧ ስጋት፣ ጭንቀት ያዛት። አንድ ቀን ግን መንገድ እየሄደች ደክሟት እግሯ ዝሎ ሳለ አንድ አባት አገኘች። እኒያም ሰው የቤተክርስቲያን አገልጋይ ነበሩ። ከመንገድ ሲመጡ አባቴ እባክዎ ላስቸግሮት አለቻቸው። ምን ሆነሻል አሏት። የዛሬ ዓመት ለሰይጣን ስለተስዬ ምን በፍታ ጋቢ ላለብሰው። ምን አድርጎልሽ? ልጅ ሰጥቶኝ ነው እንዴ? አዎ። እንግዲህማ ሰይጣን ፈልገዋለሁ፣ እባክዎ ያገናኙኝ፣ እርሶ የጠቁሙኝ አለቻቸው። መልካም ብለሻል፣ ሰይጣንን ታገኘዋለሽ አሉ። በዚያ ማዶ ቀጥ ብለሽ ስትሄጂ አንድ ዛፍ አለ። እዛ ዛፍ ስር የተሰበሰቡ ሰዎች አይቻለሁ። ሰው ተጣልቶ ሊያስታርቁ ነው። ወንድማማቾች በኃላፊ በቀሪ በጊዜያዊ ነገር ተጣልተዋል። በፍቅረ ነዋይ ከሁለቱ አንዱ እምቢ ብሎ አልታረቅም አሻፈረኝ ብሎ ጥሎ ለሚሄደው ሰው እልል ብለሽ ስለት የደረሰ ብለሽ ጋቢውን አልብሺው አሏት። እሺ ብላ እጅ ነስታ ሄደች። እንዳሏት ህዝቦች ተሰብስበዋል። ሁለት የተጣሉ ሰዎች እየተለመኑ አገኘች። ነገሩን ቁጭ ብላ ሰማች። አንደኛው ይምላል፣ ይገዘታል። አልታረቅም፣ አላደርገውም፣ መድኃኔዓለም አይለመነኝ፣ በፍጹም አይኑን ማየት አልፈልግም። ልክ እንደ ብዙዎቻችን ታረቁ ስንባል እንደሚከብደን አይደል? በቃ እንምላለን፣ እንገዘታለን። አልታረቅም። እርቅ ያላዳነን ይመስል፣ እርቅ ክርስቶስን ከሰማይ ምሕረት ከሰማይ ክርስቶስን እንዳመጣው የዘነጋን ይመስል፣ እንዳልተሰበከን ሁሉ እንዳልተነገረን ሁሉ የሆነ ሰው ኮሽ ካረገ ጥቅማችንን ከነካን እንምላለን፣ አንታረቅም እንላለን። ያም ሰው እምቢ ብሎ ምሎ ተገዝቶ ተሳድቦ ሲወጣ እግሩን ሳያነሳ በፊት ቀረበችና ስለት የሰመረ እያለች መጣ። ጋቢዋን ዘርግታ ከኋላው አለበሰችው። ሰውየው ደነገጠ። ሰዎችም ተገረሙ። እርቅ ወርዶ ቢሆን ሰላም ቢሆን ስለ ሰላም ነው ይባል ነበር። አፈንግጦ እምቢ ብሎ ሲሄድ እሺ ያለው እያለ እሱን እንዴት ጋቢ ትሸልመዋለች? ማነች? ከየት መጣች? ብለው ተገረሙባት።
ከዛ በኋላ ማነሽ ምንድነሽ ከየት መጣሽ ተብላ ስትጠየቅ አይ እኔ እንዲህ የዛሬ ዓመት ስለት ተስዬ ነበር። ለማን? ለሰይጣን። እና አንድ አባት እርቅ ጥሎ የሚሄድ ሰው ካገኘሽ እሱ የሰይጣን መንፈስ ያደረበት ነውና ሰይጣን በሱ ውስጥ አለና በሔዋን ጊዜ በእባብ ላይ ያደረው መንፈስ ርኩስ ነውና እሱን አልብሹ ብለውኛል ባለች ሰዓት ነበረ ያ አመፀኛው ሰው ከዓይኑ እንባ እየወረደ ወንድሙ እግር ስር ወደቀና ተማጸነ። ማረኝ፣ ይቅር በለኝ፣ እውነትም ሰይጣን ነው ከእናቴ ልጅ ጋር እየለያየኝ ያለው በኃላፊ በሚጠፋ ነገር ተለያይቼ እንድቀር ያደረገኝ ነገር እውነትም አጋንንት ነው ብሎ እግሩ ላይ ወድቆ ለሱ የተሸለመውን ጋቢ ለወንድሙ ሸልሞ እርቃቸውን አወረዱ። ቤተሰብ በጾምና በጸሎት ጊዜ ሆነን ያስቀየምናቸውን ያስቀየሙንን ሰዎች በተቻለ መጠን ይቅርታ ልንጠይቃቸው ይገባል። የክርስቶስ ለመሆናችን አንዱ ማሳያውና አንዱ ማረጋገጫው በፍቅር በይቅርታ መኖር ነው። ሰውነን፣ እናጠፋለን፣ እንበድላለን፣ እናስቀይማለን። ለመልካም ያሰብነው ለክፉ ይሆናል። እንጠቅማለን ስንል እንጎዳ ይሆናል። ነገር ግን እስከ መጨረሻው ድረስ እውነታችንን በማሳወቅ ይቅርታን በመማፀን ውስጥ መመላለስ አለብን። ብንችል ከማንም ጋር በቂም በቀል መሆን የለብንም። ጾማችን ስጋና ቅቤ ወተትን በመተው ብቻ የሚገለጽ አይደለም። በነፍስ የዋህነት፣ በልብ የዋህነት ለሰዎች ይቅርታና ፍቅር በመለገስ ቂመኝነትን በማራቅ ልንጾመው ይገባል። ብዙ ጾም እንጾማለን እኮ። ነገር ግን አስቴርን አስበናታል? ከአጎታው ጋር የጾመችው በሱሳ ግንብ የጾመችውን ጾም ያስበናል። በ3 ቀን ጾም የመላውን የአይሁድ ቤት ሞትን እንዳራቁ እኛም በሀገራችን፣ በቤተክርስቲያናችን፣ በህይወታችን፣ በኑሯችን የጠፋውን ሰላም መረጋጋትን ለማግኘት ከቂም በቀል በጸዳ መልኩ ልንጾም ይገባል ማለት ነው። በይቅርታ በፍቅር የበደሉንን በመተው ትላንትን በመተው ትላንትን ስለተዋደን ዛሬን ያሳየን መድኃኒዓለም ትላንትን ቢቆጥር ኖሮ የሰራነውን በደል ቢመዘግብ ኖሮ እኔና እናንተ በህይወት እንገኝ ነበርን? በፍጹም እንዳትጠራጠሩ። ትላንትን ስለተወልን አንድያ ልጁን እስኪሰጥ የወደደን ትላንት ያስቀየምነውን የተወልን የፍቅር አምላክ መድኃኒዓለም። ስለዚህ በዛ ውስጥ ልንመላለስ ይገባል። ጾማችን የታይታ የማስመሰል መሆን የለበትም። እጾማለሁ መባል ብቻ አይደለም። ቂሙን፣ በቀሉን፣ ርኩሰቱን፣ ዘረኝነቱን፣ በዘር በሐረግ መመካቱን መተው አለብን። የሚመካ ቢኖር በእግዚአብሔር ይመካን የተባለ መመካት እንኳን ቢያስፈልግ በምንም አትመኩ፣ በምንም አትማሉ። ሁሉን ነገር ለመድኃኒዓለም ስጡት። በፍቅር ተመላለሱ። ፍቅር ያለው ሰው እግዚአብሔርን ያውቀዋል ይላል። ፍቅር የሌለው ደግሞ ክርስቶስን አያውቀውም። ክርስቶስን ካለማወቅ የበለጠ ሞኝነትና አላዋቂነት የለም። እንዴት ይታወቃል ቢሉ በፍቅር ሲመላለሱ፣ በትህትና በአገልግሎት ያለን፣ በክርስትና ያለን፣ በወጣትነት ያለን፣ በትዳር ያለን፣ በጮኝነት ያለን፣ በትምህርት ያለን ማሰሪያችን ፍቅርና ይቅርታ መሆን አለበት። ቂም በቀል ይዘን የምናደርገው አገልግሎት፣ ጾም፣ ጸሎታችን ሁሉ ከደመና በታች ነው። ለምን? ፍቅር የሕግ ፍጻሜ ነው። እምነት፣ ተስፋ፣ ፍቅር በአንድ ላይ ጸንተው ይኖራሉ። የሚበልጣቸው ግን ምንድን ነው? ፍቅር ነው። ፍቅር እሱ ማን ነው? ክርስቶስ ነው። የወደደን ያዳነን፣ ስለ ሞታችን የሞተልን፣ በመስቀሉ ተሰቅሎ ሞታችንን ያጠፋልን፣ ለዘላለም ሕይወትን የለገሰን የድንግል ማርያም ልጅ አማናዊው ጌታ ቅዱስ አማኑኤል ኢየሱስ ክርስቶስ ዛሬም ነገም አዳኝና መድኃኒት አምላካችን ነውና እርሱን ካልን ከምናየው ወንድም እህታችን ጋር በፍቅር ለመኖር እንትጋ። ስላደመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። መልእክቱን ከወደዳችሁ አዳርሱት። ሰላም ይብዛላችሁ።